መርሐባ ያ ሐልዊን ዛሬ በጣም ቀላል በጣም የሚጣፍጥ የስጋ ብሪያኒ አሰራር ነው ማሳያችሁ። እንደተለመደው ማንኛውም ሰው እኔን ሰብስክራይብ በማድረግ ማየት የሚፈልገውን የምግብ አይነት በሙሉ ኮሜንት ላይ ቢጽፍልኝ ልሰራለት ዝግጁ ነኝ። በመጀመሪያ የሚያስፈልጋችሁ ጋይስ ፍሬሽ ቅመም ነው። ቤት ውስጥ ያለውን ቅመም በሙሉ ከሙን፣ ድንብላል፣ ቁንዶ በርበሬ፣ ደርሲን ወይም ቀረፋ በቃ ሁሉንም በሞቅ ባለ እሳት ለብ ታደርጉትና እኔ እዚህ ጋር ፈጭቸዋለሁ። በተጨማሪ ደግሞ በብረካ ወይም ትንሽ በርበሬ፣ ቁንዶ በርበሬ፣ እርድ እና ደግሞ ይሄ ከለር የሚሰጠው ምድረው ስሙን ያው በእርድ አድርጉት እናንተ እርድ አድርጋችሁ ከዛ አንድ ማጂ አድርጌያለሁ እኔ። ከዛ ሁሉንም ከአንድ ኩባያ እርጎ ጋር በደንብ ካደባለቃችሁት በኋላ እኔ እዚህ ጋር የተጠቀምኳቸው ስጋ እጅ እግር ምናምን እንደዛ ነገር ነው። ስጋው በኋላ ሲበስል በጣም ነው የሚያምረው። እንደዛ አይነት ነገር ብትጠቀሙ አሪፍ ነው። የተጠበሰ ሽንኩርት ከዚህ በፊት የተጠበሰ ነበረኝ አድርጌያለሁ። ከሌላ ግን እናንተ 1-3 ሽንኩርት በረጃጅሙ ከትፋችሁ በዘይት ጥበሱት ቡኒ ከለር እስከሚሆን ድረስ ማለት ነው። ከዛ በኋላ ሁሉንም እዚህ ጋር በደንብ ካደባለቃችሁት በኋላ ጊዜ ካላችሁ ፍሪጅ ውስጥ ወይም አየሩ አሪፍ ከሆነ ውጪ ላይ ለ30 ደቂቃ አስቀምጡት። ከጎን ደግሞ እዛ ጋር ገና ያልተሰራ ስጋ አለ። እሱን የምሰራው በኋላ አሳያችኋለሁ በወሬያችን ላይ። ይሄን ቪዲዮ ኤዲት እያረኩኝ ድንገት ታምሜ እንደ ጉንፋን ነገር ከሳምንት ምናምን በኋላ ነው ተመልሼ መጥቼ ኤዲት ማደርገውና ድምጼ ከተቀየረባችሁ እንትን ታይል ብዬ ነው። እማም ያህልዊን እንደምታዩት እዚህ ጋር መጀመሪያ ዘይት አደረኩኝ። ጮማ ነበረ እሱን አደረኩኝ። ከዛ ዘይቱ በደንብ ጋል ሲል ቅድም ላይ ተብለን ያስቀመጥነው ዶሮ ስጋ አለ አይደለ? እሱን በጋለ ዘይቱ ላይ አደረኩት። የቀረ ሽንኩርት ነበረኝ የተጠበሰ እሱን አድርጌ እሳቱን ምንም ሳትቀንሱት ስጋው ቀላ ሲልላችሁ ልክ እንደዚህ ገልበጥበጥ እያደረጋችሁ በደንብ ታቁላልታላችሁ። በወራችን ላይ ምንም አይነት ቲማቲም ምንም አይነት ሽንኩርት ምንም ነገር አትጨምሩም። ቅድም ያደረግነው የደበላለቅነው ቅመም ከእርጎ ጋር እና ትንሽ የተጠበሰ ሽንኩርት ነው የምታደርጉት። ከለሩ ልክ እንደዚህ ነው መሆን ያለበት። ወርቃማ ረር ሳይል ስጋው ሳይበስል ስጋው የሆነ ከለር ይይዛል፣ ቀይ ነገር ማለት ነው። ስጋው ልክ እንደዚህ ወርቃማ ከለር ከያዘላችሁ በኋላ በቃ አሁን ውሃ መከለስ ትችላላችሁ። ውሃ ትከለሱና ይበስላል ማለት ነው። ልክ ግን የስጋው እንትኑ አረር ያለው ከለሩ አይቀየርም። ልክ እንደዚህ ውሃ ካደረጋችሁ በኋላ ዘግታችሁ ለአንድ ሰዓት ተኩል በደንብ ስጋው እስከሚበስል ድረስ መጠበቅ አለባችሁ። ሌላ ብረት ድስት ደግሞ ቅድም እዛ ጋር ያስቀረሁት ስጋ ነበረኝ። በጣም ትንንሽ አድርጌ ነው ከተፍኩትኝ። ስጋ ጮማም አለው ቅልቅል ነው። አንድ ላይ በወይራ ዘይት ወይም በኖርማል ዘይት እናንተ እንደፈለጋችሁ በደንብ እንደዚህ ጥብስ ታደርጉታላችሁ። እዚህ ጋር ሽንኩርት አልተጠቀምኩም። አሁንም የተጠበሰ ሽንኩርት ነው ያደረኩትኝ። ግን ነጭ ሽንኩርት፣ ዝንጅብል፣ ቲማቲም በደንብ አድርጋችሁ በቃ እንደ ድልድል ስጎ አይነት አላር የሚባሉ የሆነ በጣም ወፍራም የሆነ ቆንጆ የሚጣፍጥ ስጎ ነው መስራት ያለባችሁ። እዛ ጋር ስጋ ብቻ ነው ያለን። ስጋው በውሃ እያበሰልነው ነው። እዚህ ጋር ግን ስጎ ያስፈልገናል። ስለዚህ ቆንጆ የሆነ ስጎ እናደርጋለን። ቅድም የቀረንን ትንሽ ያስተረፍኩት ቅመም ነበር፣ እሱን አደረኩኝ። ጨው አደረኩኝ። ከሙን ደግሞ ትንሽ ስለምወድ እኔ ጥሬ ከሙን ትንሽ ያደረኩበት። በሌላ በኩል ደግሞ ሩዙን በደንብ አጠብኩት። ረጅም ጊዜ ካላችሁ ሩዙን አጥባችሁ በሙቅ ውሃ ትንሽ በዘፈዝፉት። ትንሽ የሞቀ ውሃና ጨው አድርጋችሁ ከዘፈዘፋችሁት ሩዙ ረጅም ሆኖ ይወጣላችኋል። ሀዳ ማዕሉማ ልንገራችሁ ብዬ ነው። እሙህም ያህልዊን እንደነገርኳችሁ የቀረንን ቅመም ምናምን አድርገን ቁሌቱን ሰራን። እዚህ ጋር ደግሞ ስጋችን ያሰላም ካላስ በስሎ ጠበቀን። እሙህም ስጋውን እናወጣና ቅድም የሰራነው ስጋ አላርለ እዛ ጋር ደግሞ የቀቀልነው ስጋ አለ። ስራ በዛውባችኋል፣ ለቃማጣ ይበዛባችሁ ሶሪ። እሙህም እኔ በጣም አሞኛል፣ ዱአ አድርጉልኝ። እሙህም እንደነገርኳችሁ ስጋውን ከበሰለ በኋላ የሰራነው ስጎ ላይ እንደዚህ አንዳንድ ፍሬ እያነሳን እናደርገዋለን። ስጋው በጣም ስለበሰለ እንዳይፈራርስባችሁ ተጠንቀቁ። ቅድም ላይ በጣም ያቀላ ነው አያችሁት? የቀለው አለ። አሁንም እንደዛም ሆኖ በስሏልና በጣም ነው የሚያምረው። በጣም ነው የሚጣፍጠው። ይሄን አሰራር ያ ጀማዓ ስሩት፣ ሞክሩት። አሁን ሩዙን ልንቀቅል ነው። ሩዙን የምንቀቅለው ግን በኖርማል ነጭ ውሃ ሌላ ቁሌት ሰርተ ምናምን ነገር ሳይሆን ቅድም አጥንቱን ወይም ስጋውን የቀቀልንበት ውሃ አላርለ ሽንኩርት ምናምን ካለው እንደዚህ ታጠሉትና እንደፈለጋችሁ ቃሪያ፣ ሎሚ የፈለጋችሁትን ነገር ካረጋችሁ በኋላ
ሩዙን በዚህ ውሃ ነው የምትቀቅሉት። አንደኛ ከለሩ ቀላ ይላል ያምራል። ሁለተኛ ነገር ደግሞ ጣዕሙስ ብትሉ የስጋ የመረቅ ስለሆነ በጣም ያምራል። እንደነገርኳችሁ ሩዙን እኔ በአንድ 40 ደቂቃ ምናምን ስለዘፈዘፍኩት ብዙም ውሃ አልፈለገም። ይሄን አደረኩኝ። ዘይት ካነሰው እናንተ ዘይት አድርጉ። እኔ እዚህ ጋር ጨው አደረኩኝ ምናምን። ሌላው ደግሞ ሩዝ ረጃጅም እንዲሆንላችሁ እንዳይሰባበርልባችሁ ከፈለጋችሁ በመጀመሪያ ውሃ ካደረጋችሁ በኋላ እሳቱን በጣም ረጅም አድርጉት። ልክ እነዚህ ውሃውን መጠጥ ሲያደርግ ከዛ በጣም ትቀንሱታላችሁ። ከዛ አለመስኦልየቲ እኔ ተጠያቂ ነኝ። እናንተ እንደዛ ሞክሩትና ካልወጣላችሁ ከዛ ረጃጅም ቆንጆ ሩዝ ይሆንላችኋል ማለት ነው። ሩዛችን በሰለ። ዛጋ የሰራ ነው ስጎ በሰለ። ትንሽ የድንብላል ቅጠል ከትፌ አድርጊያለሁ። የድንብላል ቅጠል ከሌላችሁ እና ያረረውን ሽንኩርት ምናምን የፈለጋችሁትን ማድረግ ትችላላችሁ። ሩዛችን በስሏል። አሁን ወደ ሳህን ላደርገው ነው። ያ ጋይስ ማንኛውም ሰው እኔን ሰብስክራይብ በማድረግ ማየት የሚፈልገውን የምግብ አይነት በሙሉ ኮሜንት ላይ ቢጽፍልኝ ልሰራለት ዝግጁ ነኝ። ያ ጋይስ በዚህ ሳምንት እኔ 1000 ሰብስክራይብ መግባት እፈልጋለሁ። ሰው ሁላችሁም ቪዲዮን አይታችሁ ስጨርሱ ይጠቅማል ብላችሁ ለምታስቡ ሰው በሙሉ ሼር አድርጉ። ሁላችሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። ሩዙ እንደምታዩት በጣም ነው ከለሩ የሚያምረው። እኔ ቪዲዮ ላይ እንዴት በጣም አላማረም፣ የምሬን ነው የምላችሁ። ከዛ መጨረሻ ላይ ሳህን ላይ ያደረኩት ሩዙን ከዛ ስጋውን መጀመሪያ ሩዙን አደረኩኝ። ከዛ በኋላ የሰራነው ድልድሉ ስጋ አላርለ ወፍራሙ እሱን ከታች በደንብ ትፈሩሽታላችሁ። እሱን ካደረጋችሁ በኋላ ከላይ ስጋውን ወይንም አጥንቱን ታረጋላችሁ። ያጀማ ተራ እቃ ስታጥቡ ወይም እቃው ሊበዛ ይችላል እንጂ የምግቡ አሰራር በጣም ፈخም ነው። በጣም ነው የሚያምረው። እንግዳ ካለባችሁ ሱፍራ ላይ ምናምን የሆነ ውበት ይሰጣል። ሰው ሁላችሁም ስሩት፣ ትወዱታላችሁ። አንዳንድ ሰዎች ደግሞ ይሄን አሰራር ሲሰሩ ምን ያደርጋሉ መሰላችሁ? ስጋውንም ሩዙንም ሩዙን ግማሹን ታነሱትና ከዛ የሰራችሁትን አጥንቱንም እንደዚህ ድልድሉ ስጋውንም ከታች መሀል ላይ ታረጋታላችሁ። ከዛ በኋላ ከላይ ሩዝ ታረጋላችሁ። ከዛ ደግሞ የሰራችሁትን ኩሽና ታረጋላችሁ። ሩዝ እንደዛ ያረጋችሁ ያም አሪፍ ነው። ልክ እንደዚህ ስገለብጡት የሚያምር ከለር የሆነ ድብልቅልቅ ብለው ግን የሚያምር ነገር ነው የሚወጣው። ግን እንደዚህ ደግሞ በጣም ነው የሚያምረው። ከታች ሩዝ አለ፣ ከዛ የሰራ ነው መሀል ላይ ስልሶ አለ፣ ከዛ ደግሞ ስጋው አለ። በዛ ላይ ስጋው በጣም ነው የበሰለው። በጣም ነው የሚያምረው። ስጋ የሚወድ ሰው ይሄንን አይቶ ካልጎመጀ አይወድም ማለት ነው። ሹፉሊ ሀል ጀማል፣ ሹፉሊ ሀል ጀማል። ብስምላ ማሻአላ። እንደዚህ ቁርስ ነው የሚለው እንደ ዳቦ። በጣም ነው የሚያምረው። በጣም ነው የሚጣፍጠው። ሁላችሁም እንደምትወዱት ተስፋ አረጋለሁኝ። ሞክሩት፣ ስሩት። እኛ በላ ነው አይገልጸውም። አጥንት ቅጥቀጣ ሁሏል። ያ ጋይስ አሁን የሚያህል ወይም በሌላ በቆንጆ ቪዲዮ እስከምንገናኝ ባይ